እንዴት ናችሁ? ዛሬ ደግሞ በሌላ የስኮላርሺፕ ፕሮግራም የማስተር ካርድ ፋውንዴሽን ስኮላርሺፖችን አንድ 5፣ 6 አብረን እናያለን። ቴሌግራም ላይ ተለቋል። እሱ ጋር አይታችሁት ከሆነ ሜይቢ ስለዚህ አንድ 6 አካባቢ የማስተር ካርድ ስኮላርሺፕ እ እነሱን ሃይላይት አይተን እናንተም ትሞክሯቸዋላችሁ ማለት ነው። ስለዚህ ዛሬ አንድ 6 የማስተር ካርድ ስኮላርሺፖችን በዲግሪ በማስተርስ እና በፒኤችዲ ፕሮግራሞች ፉል ፈንድድ የሆነ እንግዲህ ማስተር ካርድ እንደምታውቁት ኢስት አፍሪካን ወይም ደግሞ ይሄ ሰብሳሪያን አፍሪካ ታርጌት አድርጎ ስኮላርሺፑን የሚሰጥ ነው። ስለዚህ ብዙ ጊዜ ማስተር ካርድ ፋውንዴሽን ስኮላርሺፖችን እሞክራለሁ ማለት ነው። ስለዚህ የመጀመሪያው የማስተር ካርድ ፋውንዴሽን ስኮላርሺፕ ፕሮግራም አት አፍሪካን ሊደርሺፕ ዩኒቨርሲቲ ወይም ደግሞ ኤኤልዩ 2026 ይሄ ፕሮግራም የሆነው ለዲግሪ መርሃ ግብር ወይም ደግሞ በዲግሪ ለምትማሩ በሶስት ፊልዶች ነው። አክቹዋሊ ብዙ ፊልድ የላቸውም። ስለዚህ ሶስት ፊልዶች አሏቸው። እነሱን ሶስት ፊልዶች በእርግጠኝነት ፊልዶቹ በጣም ኢንተረስቲንግ እና ኢንክሉዲንግ ሶሻልም ናቹራልም ኢንክሉድ ያደረገ ነው። ናቹራሎች ወደ ሶፍትዌር ኢንጂነሪንግ የሚል ነው ያለው። ሶሻሎች ግን ሁለት ፊልድ አላችሁ ማለት ነው። ስለዚህ 12ኛ ክፍል የተመረቃችሁ እናንተ ይህን እድል መጠቀም ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት እንግዲህ ማስተር ካርድ ልዩ ማስተር ካርድ ሰፖርት የሚያደርገው ስኮላርሺፕ በ2026 ጃንዋሪ ላይ ነው የሚሆነው ማለት ነው። ስለዚህ እንዳያልፋችሁ ሞክሩት። ስፔሻሊ 12ኛ ክፍል የጨረሳችሁ መጠቀም ትችላላችሁ። ፕላስ ደግሞ 10+2 ወይም ደግሞ ኮሌጅ ምናምን የጨረሳችሁም አይ ቲንክ እሱም ጋር ስለዚህ ይሄን ምንድነው አፕሊኬሽን ፕሮሰሱን ቀጥታ አፕላይ ካደረጋችሁት በኋላ ሁለተኛው ስቴፕ እንደምታዩት ኢንቴክ 2026 ነው። ፋይናንሻል ኤድ ሚል አለ። ፋይናንሻል ኤዱም እዛው እናንተ እንደ ሰከንድ ስቴፕ ነው። አፕሊኬሽኑ ፎርማሊ ፉል አይሆንም። መጀመሪያ አፕላይ ታደርጋላችሁ። እነሱ ሪቪው አድርገው ስታተሱን አፕላይ እንድታደርጉ ያደርጓችኋል። ከዛ ፋይናንሻል ኤድ ወይም ደግሞ ስፖንሰር የሚፈቀድ ከሆነ እሱን አፕላይ ታደርጋላችሁ ማለት ነው። ስለዚህ ስኮላርሺፕ ለዲግሪዎች እንዳያመልጣችሁ በጣም አሪፍ ነው። ስለዚህ ጃንዋሪ 2026 ኦፕን ነው። ልክ አፕሊኬሽን ሊንኩን ስትከፍቱት እንደዚህ አይነት ይመጣል። ቀጥታ ምንም ኢዚ ስቴፕ ነው። አፕላይ ስትሉት አፕላይ አፕሊኬሽን ስቴፑን ቀጥታ ኦፕን ያደርግላችኋል ማለት ነው። ስለዚህ ሞክሩት ሁላችሁም እዚህ ጋር ማለት ነው። እዚህ ጋር እንደምታዩት ሶስት ፊልዶች አልኳችሁ እነዚህ ናቸው። የመጀመሪያው ቢኤስሲን ሶፍትዌር ኢንጂነሪንግ ሶሻል ናቹራሎች በዚህ ጋር እንጌጅ ማድረግ ትችላላችሁ። ሁለተኛው ኢንተርፕረነር ሊደርሺፕ የሚባል ነው። ሶስተኛው ደግሞ ቢኤስሲን ኢንተርናሽናል ቢዝነስ ኤንድ ትሬድ ኤቢስ ወይም ደግሞ ኤቢቲ ኢንተርናሽናል ቢዝነስ ትሬድ የሚባለው ፊልድ ሶስት ፊልድ አለው። ስለዚህ ሶሻሎች የመጨረሻ ሁለቱን፣ ናቹራሎች ደግሞ የመጀመሪያውን ሶፍትዌር ኢንጂነሪንግን ብትቀላቀሉ እንግዲህ ሶፍትዌር ኢንጂነሪንግ እንደምታውቁት በጣም አሪፍ ፊልድ ነው። ፕላስ ኢንተርፕረነር ሊደርሺፕ እና ኢንተርናሽናል ቢዝነስ ኤንድ ትሬድ የሚባሉትን አሪፍ ናቸው። ስለዚህ ኢትዮጵያ ውስጥ እንትን ከምትሉ በ$3000 በወር እየተቀበላችሁ መማር ትችላላችሁ ማለት ነው። እዚህ ጋር በቀይ አፕላይ ናው ሚል አለ። እሱን ስትነኩት ቀጥታ አፕሊኬሽን ፕሮሰሱን ይጨምራል። ከዛ ስማችሁን ኤቭሪቲንግ ዲቴላችሁን ማስገባት ብቻ ነው። በጣም ሲምፕል ስቴፕ ነው ማለት ነው። ኢንኬዝ ከከበዳችሁ ስቴፑን አብረን እናየዋለን። ግን በጣም ቀላል ስለሆነ ሞክሩት። ሁለተኛው ስኮላርሺፕ ደግሞ እንደምታዩት ሳይንስ ፖ የሚባለው የሳይንስ ፖ 2026 በነገራችን ላይ ሳይንስ ፖ የሚባለው ከነ ሃርቫርድ ዩኒቨርሲቲዎች ኮምፒት ማድረግ የኢሮፒያን ዩኒቨርሲቲ ነው። በጣም ኮምፒት የሚያደርግ 4፣ 5ኛ አካባቢ ራንክ የሚያደርግ ዩኒቨርሲቲ። ስለዚህ እነዚህም ሊሚትድ የሆኑ 2026 ጃንዋሪ ላይ ኦፕን የሆኑ አፕሊኬሽን የማስተር ካርድ ፋውንዴሽን ስኮላርሺፖች ናቸው ማለት ነው። ስለዚህ ቀጥታ
እንደምታዩት ብዙ አይነት ፊልዶች አሉ። ስፔሻሊ በሊደርሺፕ ኢምፓክት እና ኮሚኒቲ ስፕሪትን ኢንክሉድ ያደረገ ነው ማለት ነው። ስለዚህ ለግራጁዌት ለግራጁዌት ወይም ደግሞ ምንድነው ይሄ የሁለተኛ ዲግሪ እና ከዛ በላይ ነው ይሄኛው እንትን የሚለው ፕላስ ብዙ ጊዜ እንደምታውቁት እንግዲህ የማስተርካርድ ስኮላርሺፕ ብዙ ጊዜ የደጋገሙት የሳብ ሳሃራን አፍሪካን ታርጌትድ ነው ወይም ደግሞ ስፖንሰር ያደርጋል ነው። ይህም ሴም ቲንግ ኤክስኪዩቲቭ ማስተር ፖዚሽን ኢን አፍሪካ ዲቨሎፕመንት ፖሊሲ ማኔጅመንት የሚል ሳይንስ ቦይን ሰመር ስኩል ኤንድ ኢንተር ስኩል የሚሉ ትሬኒንጎች አላቸው ማለት ነው። ስለዚህ ስፔሻሊ ታርጌትድ የሚደረጉት ለዛ ነው እኔ ብዙ ጊዜ ማስተርካርድ ፋውንዴሽን ስኮላርሺፖች ብዙ ጊዜ የምሞክራቸው። ምክንያቱም ኢትዮጵያ አንዷ የሳብ ሳሃራን አፍሪካን ናት። ስለዚህ ተጠቃሚ ትሆናላችሁ ማለት ነው። ዛትስ ኦል። ወደ ሶስተኛው ስናልፍ እንግዲህ ወደ ሶስተኛው ደግሞ ይሄ በጣም ኢንተረስቲንግ ስፔሻሊ ሶስተኛው የማስተርካርድ ስኮላርሺፕ ፕሮግራም ሲኤምዩ አፍሪካ የሚል ሃይሊ ታለንትድ የሆነ ያንግ በኢኮኖሚክ ኦፖርቹኒቲ graduate students complete their master's science degree በኢንፎርሜሽን ቴክኖሎጂ በኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ እና በአርቲፊሻል ኢንተሊጀንስ ደግሞ ስፔሻሊ ናቹራሎችን በጣም ኤንጌጅ ታደርጉበት ደስ ይለኛል። ስለዚህ ግሎባል ወደ 33 ማስተርካርድ ፋውንዴሽን ፕሮግራም ፓርትነር አሉት። ሲኤምዩ አፍሪካን የሚባለው በሶስቱ ፊልዶች ነው ማለት ነው። ስለዚህ በጣም ኢንተረስቲንግ ባክግራውንዳችሁ እንደዚህ አይነት ከሆነ ደግሞ በጣም ሃይሊ ፊት ስለምታደርጉ ይህንን ብትሞክሩት በጣም ሃይሊ ሪኮመንድ አደርጋለሁ ማለት ነው። ስለዚህ በአይቲ በማስተር ኦፍ ሳይንስ ኢንፎርሜሽን ቴክኖሎጂ በማስተር ኦፍ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ፕላስ ማስተር ኦፍ ኢንጂነሪንግ አርቲፊሻል ኢንቴሊጀንስ። ስለዚህ አሁን አርቲፊሻል ኢንቴሊጀንስ በጣም አሪፍ አሪፍ ፊልዶች ያሉት ናቸው ማለት ነው። ስለዚህ ሞክሩት በጣም ደስ ይለኛል ማለት ነው። ሌላኛው ስለ ማስተርካርድ ፋውንዴሽን ስኮላርሺፕ አራተኛ ፕሮግራም አት ዩኒቨርሲቲ ኦፍ ካምብሪጅ አፕሊኬሽን። ይህ ካምብሪጅ ከዚህ በፊት ባሉ ቪዲዮዎች 2 ቪዲዮ ሰርቻለሁ አይ ቲንክ። ስለዚህ እነዚህ 2 ቪዲዮዎችን እዩዋቸው። እንግዲህ ካምብሪጅ ዩኒቨርሲቲ በዩኬ የሚገኝ ሲሆን በጣም አሪፍ ስኮላርሺፕ ከሚሰጡት ኢንክሉዲንግ እንደ ኤምቢኤ፣ እንደ ማስተር ኦፍ አካውንቲንግ፣ እነ ማስተር ኦፍ ኮርፖሬት ላው፣ ማስተር ኦፍ ፋይናንስ በፋይናንስ በለው እና በቢዝነስ አድሚን እና አካውንታንስ መማር የምትፈልጉ ሰዎች ይሄ ለእናንተ ነው። ስለዚህ ይሄንን ብትሞክሩት ላይክ ቱ ዊን ስኮላርሺፕ ማለት ነው። ስለዚህ ይሄ ቪዲዮ 2 ቪዲዮ በፊት አሳይቻችኋል። ሌሎች ፊልዶች ከእነዚህም ፊልድ ውጭ እንዴት እንደምንመርጥ እንዴት አፕላይ እንደምናደርግ እሱን ከቀደም ቪዲዮ 2 ቪዲዮ አለን ከእነሱ ውስጥ ማየት ትችላላችሁ። ኦን ስፖት ነው ሪስፖንስ ያደረጓችሁ ደግሞ ትንሽ ጊዜ ብዙም ጊዜ አይወስድባቸውም። አይ ሚን ሪኳየርመንቱን ወይም ደግሞ ካለፋችሁ ሚት ካደረጋችሁ ኢንቫይቴሽን ይልኩላችኋል ማለት ነው። ስለዚህ እንደ ኤሊጂቢሊቲ ክራይቴሪያ ለማስተርሶች ባችለር ዲግሪ አካዳሚክ ኢንትሪውን ማለፍ አለባችሁ ማለት ነው። ይሄን ይመስላል። የተለያዩ የእንትን ይሄ ዴድላይናቸው እንደ ዲፓርትመንት ወይም ደግሞ እንደ ፊልዶቹ የተለያየ ጊዜ ነው ዴድላይናቸውን የሚያልቁት ማለት ነው። ስለዚህ የተለያየ ለምሳሌ ዲሴምበር ውስጥ የሚያልቅ ይኖራል፣ ጃንዋሪ 7 የሚያልቅ ይኖራል፣ ጃንዋሪ 50 ድረስ
ፕሮግራሞች አሉ ማለት ነው የነዚህ ሌላኛው ስለ ኦክስፎርድ ነው። እንግዲህ ኦክስፎርድ ያው በጣም ናውን የሆነ ዩኒቨርሲቲ ነው። ስለዚህ 2026 ጃንዋሪ ድረስ የሚቆይ አፕሊኬሽን አለው ማለት ነው። እነዚህ የተለያዩ ፊልዶች በተለያዩ ጊዜ ኤክስፓየር የሚያደርጉ እዚህ እንደምታዩዋቸው 15 ኖቬምበር ኤክስፓየር የሚያደርጉ አሉ። ፕላስ ደግሞ እስከ ጁላይም የቆዩ እስከ ጃንዋሪ 29 ድረስ ብዙ ጊዜ እነዚህ አሁን አብዛኞቹ እስከ ጃንዋሪ ኦልሞስት ያልቃሉ ማለት ነው። ስለዚህ ጃንዋሪ 29 ድረስ በህግ እና ሌሎች ኮርሶችን ጃንዋሪ 28 እነሱ ሶሻል ሳይንስ ኮርሶችን እስከ ጃንዋሪ 9 ሌሎች ሰም ኦዘር ሶሻል ሳይንስ ኮርስስ እስከ ጃንዋሪ 8 ማቴማቲካል፣ ፊዚካል ኤንድ ላይፍ ሳይንስ የሚባሉ ፊልዶች ናቸው ዴድላይናቸው ማለት ነው። ስለዚህ ይሄ አፍሪካን ኦክስፎርድ ኢኒሼቲቭ የሚባለው እንደምታውቁትም ያው ማስተር ካርድ አፍሪካውያን ነው ብያችኋለሁ። ስለዚህ አፍሪካን ኦክስፎርድ ኢኒሼቲቭ የሚባል አንድ ሌላ የሚሰጥ ወይም ደግሞ ስፖንሰር የሚያደርግ ነው ማለት ነው። የአፍሪካን ኢኒሼቲቭ ኦክስፎርድ የሚባል ራሱ ልክ እንደ ማስተር ካርድ ፋውንዴሽን ልክ የአፍሪካውያን ብቻ ሰፖርት የሚያደርግ ነው። ይሄን ይመስላል። የመጨረሻው ለጤና ተማሪዎች ሪኮመንድ አደርጋለሁ። አብዛኛውን ፊልዶቹ ለጤና ተማሪዎች የሚሆኑ ናቸው ማለት ነው። ይሄ 6ኛው ወይም ደግሞ ዩኒቨርሲቲ ኦፍ ቶሮንቶ የሚባለው 2026 የቴኒሰብን ታይም ነው። ስለዚህ ስፔሻሊ የጤና ተማሪዎች ካላችሁ ይሄ ለእናንተ ነው። ብትሞክሩት በጣም ቤስት ነው። ግን በማስተርስ ነው Master of Occupational and Environmental Health, Master of Science in Behavioral Health and Science, Health of Administration, Financial Insurance, Master of Engineering ወይም ባዮሜዲካል እንዲሁም ደግሞ ባዮቴክኖሎጂ የመሳሰሉ ፊልዶች ኦልሞስት ወደ 6 ፊልዶች የጤና ፊልዶች ናቸው። እናንተ ይህንን ብትሞክሩት በጣም ደስ ይለኛል እና ይህን ይመስላል። እዚህ ጋር ስለ ኮርፖሬቲቮች ኢንክሉዲንግ የአፍሪካን ሄልዝ ኮርፖሬቲቭ የሚባሉት ዩኒቨርሲቲ ኦፍ ቶሮንቶ ጋር ኮርፖሬት አድርገው የሚሰሩ አዲስ አበባ ዩኒቨርሲቲ ሀገራችን አሉ ማለት ነው። ሌሎችም የተለያዩ የአፍሪካን ዩኒቨርሲቲ ለምሳሌ አፍሪካን ሊደርሺፕ ዩኒቨርሲቲ መጀመሪያ ላይ ያየነው እዚህ ጋር ኮርፖሬቲቭ ነው ማለት ነው ከዩኒቨርሲቲ ኦፍ ቶሮንቶ። ስለዚህ አፕላይ ለማድረግ አፕላይ ነው የሚለውን ቀጥታ ከኢትዮ ወርክስ ላይ ከፈለጋችሁ ማግኘት ትችላላችሁ። አሊያም እኔ ቴሌግራም ቻናል ላይ ማግኘት ትችላላችሁ። በቀጣይ እያንዳንዱን እንዴት አፕላይ እንደምናደርግ መርጬ የሚሆነውን እኔም ስለማደርገው በዛው ካለ አሳያችኋለሁ። ስለዚህ ቪዲዮ ብዙ ጊዜ እየታየ አይደለም። አይ ዶንት ኖው ሜቢ 70 90 80 አካባቢ ሰብስክራይብ ያላደረገ ሰው ነው ቪዲዮውን ያየው ይላል ዩቲዩብ። ግን ሰብስክራይብ ብታደርጉ ምንም አትጎዱም። ኤኒሃው ለማንኛውም ይመቻችሁ። የዛሬው የስኮላርሺፕ ኢንፎርሜሽን ይሄን ይመስላል። ሌሎች የራሻን ያልጨረሳችሁ የራሻ ዩኒቨርሲቲዎች ስኮላርሺፖችን አፕላይ እንድታደርጉ ሃይሊ ኢንከሬጅ አደርጋችኋለሁ ማለት ነው። ኦልሞስት ጃንዋሪ 15 አካባቢ የራሻ ዩኒቨርሲቲ የራሻ ኤዱኬሽን ሚል ዩኒቨርሲቲ ያለ እንትን ያበቃል ማለት ነው። ስለዚህ እሱን አፕላይ እንድታደርጉ በዛው አጋጣሚ ልላችሁ ፈልጋለሁ። በአጋጣሚ ባለፈ አንድ ራሻ ስኮላርሺፕ የደረሰው ልጅ አግኝቼ ነበርና በጣም ሃይሊ ለራሻ ለሀገር ለመውጣት የምትፈልጉ ሰዎች ይህ ቪዲዮ ጥሩ ነው። ስፔሻሊ ራሻን ዩኒቨርሲቲ አፕላይ ብታደርጉ መልካም ነው እላለሁ። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ። መልካም ሁኑልኝ።